አንተስ በደረሰብህ ሙሲባ ሰብር ታደርጋለህ ወይስ ታማርራለህ? ሁለቱም እየተፈተኑ ነው። ወይ ትክክለኛ ተውበት አድርጉ ኢስቲግፋር አድርጉ ለማራችሁ አለን። ተውበትና ኢስቲግፋርን ዘነጋን። መልካም ስራ ስሩ ተባል፣ ስራችን አነሰ አልበዛም፣ ኃጢአታችን በዛ። እሺ በሙሲባ በኩል ልታረቃችሁ ሲለን መከራ ሙሲባ አንፈልግም ድሎት ይሻለናል አለን። በሙእሚኖች ላይ የበላይ የሚሆኑበትን መንገድ በፍጹም አላደርግላቸውም እንዳለው ባላደረገብን ነበር። ወደ ወንጀል ያላዘነበለ ሆኖ ለመስራት የተገደደ ሰው ግን ካለ ያድርገው። ፈኢነላህ ገፉሩር ረሂም፣ አላህ ይቅር ባይ አዛኝ ነው ይላል። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وآله وسلم أما بعد فالسلام عليكم ورحمة الله وبركاته. السلام عليكم ورحمة الله وبركاته. እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? አልহামዱሊላህ ኢንሻአላህ አትሉ መዋሉም ማሸቱም ባልታወቀም መርሐባ። እንግዲህ የተወሰነ መልእክት ላስተላልፍ የምፈልገው ርዕሱን በርግጥ ቀይሬዋለሁ እናንተን ስመለከታችሁ የኃጢአት ስርየት በኢስላም በሚለው ዙሪያ ይሆናል ማለት ነው። በዚህ ዙሪያ አንዳንድ ነጥቦችን ኢንሻአላህ ለኔም ለእናንተም ማስታወስ ፈልጋለሁ። እኛ ሰዎች ወደዚህ ምድር ስንመጣ ጌታ አላህ ከሌሎች ፍጥረታቶች ለየት አድርጎ ሰው አድርጎ ሲፈጥረን ለትልቅ ዓላማ ነው የፈጠረን። ህይወት የተባለው ነገርም በዚሁ በዱንያ ላይ ብቻ በአጭር ዘመን እንዲቋጭም ፈልጎ አላመጣንም። አላህ በሱረቱ ዛሪያት በ51ኛው ሱራ ከአንቀጽ 55 ጀምሮ አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ወዘኪር ፈኢነ ዚክራ ተንፈዑል ሙእሚኒን፣ አስታውስ ምእመናንን ገስጽ፣ ያንተ ማስታወስና መገሰጽ በአላህና በመጨረሻ ቀን ያመኑ ሙእሚኖችን ይጠቅማቸዋልና ይላል። ሰው እንደመሆናችን መጠን ብንረሳም ብንሳሳት ብንዘነጋም አስታዋሽ ያገኘን ጊዜ ግን ወደ ትክክለኛ ማንነታችን ስለምንመለስ የተፈጠርንበትንም ዓላማ ስለምናስታውስ ሁሌም አስታውስ ነው የሚለው ጌታ አላህ። ማስታወስ ጠቃሚ ነው። ከማስታወሻዎች ሁሉ በላጩ ትልቁ ደግሞ ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን፣ ሰዎችንም ሆነ አጋንንትን እኔን በብቸኝነት ሊያመልኩ እኔን በብቸኝነት ሊገዙ እንጂ ለሌላ ዓላማ አልፈጠርኳቸውም ይላል። እኛ የተፈጠርነው ወደዚህ ምድር ሰው ሆነን የመጣነው ለዒባደቲላሂ ዐዘ ወጀል ጌታ አላህ አምላካችን ፈጣሪያችን መሆኑን አውቀን እሱን በብቸኝነት እንድናመልክ እሱን በብቸኝነት እንድንገዛው ነው። ለዚህ ዓላማ ተፈጥረናል። ከዛ ውጪ በህይወት እያለን ስለምንበላው ስለምንጠጣው ስለምንኖረው ኑሮ ስለምናገኘው ሰላም ግን እንድናስብበት እንድንጨነቅበት ጌታ አላህ ኃላፊነቱን በእኛ ላይ አልጣለም። እሱ ራሱ ነው የወሰደው። ሰው በህይወት መኖር ካለበት በህይወት ኑሮ ደግሞ አላህን መገዛት የሚገባው ከሆነ በህይወት ለመኖር ምን ያስፈልገዋል የሚለውን ነገር ሙሉ ዝግጅቱን አላህ አጠናቋል። ማ ኡሪዱ ሚንሁም ሚን ሪዝቅ፣ ከናንተ እኔ ሲሳይን አልፈልግም። ወማ ኡሪዱ አን ዩጥዒሙን፣ እኔንም ትመግቡኝ ዘንዳ አልሻም ይላል። እኔንም ትመግቡኝ ዘንዳ አልሻም። ኢነላሃ ሁወ ረዛቁ ዙል ቁወቲል መቲን፣ አላህ ራሱ ሲሳይን ሰጪ የብርቱ ኃይል ባለቤት ነው። እኔው ራሴ ረዝቃችኋለሁ፣ የእናንተ ድርሻ እኔን መገዛት ብቻ ነው የሚለው። ስለዚህ ለዒባዳ የተፈጠረ ሰው አላህን ማምለክ ከሱ ይጠበቃል ማለት ነው። ከዒባዳ ተግባራቶች አንዱ ሰዎች ነንና በምናጠፋ ጊዜ ወደ አላህ በተውበት መመለስ በኢስቲግፋር በመልካም ስራ መመለስ አንዱ ስለሆነ ኢንሻአላህ ዛሬ አላህ ፍቃዱ ከሆነ በዚህ የኃጢአት ስርየት ጉዳይ ላይ ኢስላም ምን እንደሚያስተምር የተወሰነ መልእክት አስተላልፋለሁ ማለት ነው። ከኔ ጋር ለመከታተል ዝግጁ ናችሁ?
አላህ ይወፍቀን። እንግዲህ የኃጢአት ስርየት መንገዶቹ ወይም አንድ ሙስሊም ኃጢአቱ የሚሰረዝበት መንገድ ምንድነው የሚለውን አንድ ሁለት ብለን ከማየታችን በፊት ቅድሚያ ማ ማዕነ الخطيئة ኃጢአት ማለት ምንድነው የሚለውንም በተወሰነ መልኩ ማየቱ መመልከቱ ጠቃሚ ነው። ምክንያቱም በእስላም ላይ የሚነሱ አንዳንድ ብዥታዎች ስላሉ እነዛን ብዥታዎች ለመግፈፍ እኛ ስለ ኃጢአት ያለን ግንዛቤም ትክክለኛ መሆኑን ለማሳየት የኃጢአትን ፍቺ ማየት ያስፈልጋል። ብዙ ጊዜ ሙስሊም ያልሆኑ ወገኖች ከአደም አለይሂ ሰላም እኛ ሰዎች ኃጢአት እንደወረስን አድርገው ይናገራሉ። ሁላችንም በአደም አለይሂ ሰላም ሰበብ የዘላለም ሞት እንደተፈረደብን የኃጢአት ውርስ እንዳለብን ከዛ ኃጢአት ደግሞ የግድ ሊያድነን የሚችል ሌላ ኃይል እንደሚያስፈልግ ይናገራሉ። ራሳችን ለመዳን ጥረት እንዳናደርግ አንዴ በአደም ኃጢአት ምክንያት የዘላለም ሞት ተፈርዶብናል፣ ኃጢአተኞች ሆነናል። ስለዚህ የግድ ሌላ አካል ሊያድነን ያስፈልጋል የሚል እምነትን ይዘው ያንን እምነት ወደኛ ለማምጣት ይፈልጋሉ። የኛስ ምላሹ ምንድነው? የኃጢአት ውርስ የሚባል ነገር ከመነሻውም የለም። እንኳን ከእምነት ጋር አብሮ ሊሄድ የሚችል ይቅርና ከአቅል ጋር ራሱ አብሮ ሊታሰብ የሚችል ትክክለኛ አስተሳሰብ አይደለም። ኃጢአት በውርስ የሚተላለፍ ንብረት ሳይሆን በግለሰቦች ነፃ ፍቃድ አማካኝነት